አንቺ ሲቀበልሽ እንዴት ነው? ከሆነ ቦታ ላይ ከሆነ መንገድ ቆይተሽ ወይ ከሆነ ከርቀት ቦታ ላይ እንትን ብለሽ ስትመጪ እንዴት ነው የሚቀበልሽ? ቀይ ምንጣፍ አንጥፎ ነው አይደል? እኮ ቀይ ምንጣፍ አንጥፎ አበባ ጎዝጉዞ ነው አይደል የሚቀበልሽ? ነው አይደለም? ስለዚህ አንቺም ደግሞ ያንን የምትወጂውን ሰው መንገድ ነው እንጂ የምትከፍችለት ናግባ ናውጣ እያልሽ አንገቱ ላይ የምትቆይበት አይደለም። ግን መንገድ ትከፍችለታለሽ ወደ አንቺ እንዲመጣ ሸርተት ብሎ እንዲገባ ታደርጊዋለሽ። ያኔ የወደደም ጠላም ይገባል። ምንድነው ዩዘር እንዴት ነሽ ማለት ይመጣል ማለት አይደለም ከፈትኩለት ማለት ቃል ይመጣ ማለት አይደለም ገባ እንዴት አይመጣም ምክንያቱም ፍቅር በፍላጎት ነው ገባ በፍቃደኝነት ነው እንጂ በትግል አይደለም እና ቋልኩሽ ፍላጎት እንዲያድርበት እኮ ማለት ትችያለሽ እኮ እያልኩሽ እኮ ነው እሱ ፍላጎት ከሌለው አልችልም መጀመሪያ እሱ ሐሳቡ ከሌለው አልችልም ይልክ ለጊዜው አንድ ጥያቄ እሺ ቆይ ከዚህ ወጣ ያለ አንድ ጥያቄ እንጠይቅሽ ከወንድና ከሴት ማስተሳሰብ ማን ይበልጣል ወይ በማስተዋል መስለኛል ሴት ናት እንዴት እንደራሴ ሴት ናት ትክክል ነሽ ይኸውልሽ የማሰብ ችሎታችን የወንድ ልጅ ከ100 65% ነው የሴት ልጅ የማሰብ ችሎታው ግን ከ185% ነው ወንድ ትበልጣለች በአስተሳሰብ በማስተዋል ማለት ነው ነገሮችን በረቂቅ በማየት ሴት ትበልጣለች ስለዚህ ያንን ሰው እንዴት አድርጋ ማጥቃት እንዳለባት በጉልኛ በጡንቻችን ነው የምናስበው ይሄ ሰጥቶናል ያህያ ሰውነት በጡንቻችን ነው እየተጋፋ ነው የምናስበው በጮማ ራስ ነው የምናስበው ሴት ልጅ ግን ቀስ ብላ ነው በጉልበቷ አትታገልም በጥበብ ግን ታሸንፈዋለች ያንን ሰው አታሸንፈም አባቶቻችን ምን ይላሉ መሰለሽ ስለ ሚስቶቻቸው ሲነገራቸው ማለት ነው እስኪ አንተ ጀግና አይደለህም ወይ ሊሳቀሽ ጀግና ነህ እንዴት ለሷ ተንበረከክ ምናምን ሲባል አይ አንተ የምታቀኝ ታጥቄ እሷ የምታቀኝ አውልቄ ብለዋል ገብቶሻል ስለዚህ ታዲያ አንተ የምታቀኝ ታጥቄ እሷ የምታቀኝ ግን ከነ ሱሬን አውልቄ አሉ ስለዚህ ወዶ አይደለም አባቶች እንደዛ የሚሉት የሴት ልጅ ብልሃት ለመግለጽ ነው እሺ ኤምኤች ላብ እንኳን ደህና መጣሽ ኤምኤች አሎ አውሪ ማይኩን ክፈችው ነው ኤምኤች መጣ ኤምኤች ላብ የምትለው መተሻል ኦኬ አሁን አውሪ ወአለይኩም ሰላም ወራህመቱላሂ ወበረካቱ ሰላም ነው እንግዲህ ከኔትወርክሽ ይሆናል እንጂ ያስገባሻል ምንም ችግር የለውም እንዴት ነሽ እየሰማሽልኝ ነው ክርክሯል አልሞት ወይ ተጋዳይ አልሰማሁም እያስተካከልኩ ነበር እስኪ ልስማችሁና ቀጥላለሁ እንግዲህ ሴት ልጅ ምንም ማድረግ አትችልም ምናምን እያለች ነው ደግሞ ሴት ልጅ ወንድ ልጅ ለማሸነፍ በጣም በቀላል ዘዴ ማሸነፍ ትችላለች እያልኳት ነው በምን ዙሪያ ነው የምታሸንፍ ወይ ፍቅር የሚለውና እንግዲህ በሌላ በምን ልበልሽ ጣፋጫም ከች ብላለች እንኳን ደህና መጣችሁ እሺ ግልጽ እንዲሆነልሽ ማለት አሁን እኔ ጥያቄው ምን መሰለሽ እዚህ ጋር በርዕሱ ዙሪያ ነበር ያው ርዕሱ እየወለደ መጥቶ ነው ወደ ሌላ ጉዳይ የገባ ነው ማለት ነው እና ወንድ ልጅ ሴት ልጅ ከፈለጋት ያው ፊት ለፊት ነው የሚጠይቀው ጠይቆ መልስ ካገኘ ካላገኘ ደግሞ ዞሮ ወደ እህቷ ወይ ወደ ጓደኛው ነው የሚሄደው እንጂ የግድ የኔ ካልሆንሽ ብሎ አይተናነቃትም ወይ እንትን አይላትም ማለት ነው ገባሽ ነገር ግን ሴት ልጅ ደግሞ አንድን ወንድ ከወደደችውና ካፈቀረችው አትናገርም አፈቀርኩ አትልም ሴት ልጅ አይደል ምክንያቱም እንደዛ ካለች አንደኛ የሆነ እንደመናቀም ሊመስላት ይችላል ደግዬ ወርደሻል እንደመናቀም ይመስላታል ክብሯን የቀነሰች ይመስላታል ስለዚህ ያ ወንዱም ደግሞ ፈልጋ ወጣች ስለሚል ሌላ አይነት ታሪክ ውስጥ ሊገባባት ይችላል ያ ስለሆነ በወንድ ልጅ ሲመጣ ነው ጥያቄው የሚያምረው ማለት ነው ያ በወንድ ልጅ ጥያቄ እንዲመጣ ደግሞ እሷ ምንድነው ማድረግ ያለባት በሯን መዝጋት የለባትም በር ዘግተሽ እሷ አልመጣልኝ ማለት ትችያለሽ እንዴ የገበያ አሁን ለምሳሌ አንድ ሱቅ ከፍተሽ ማለት ነው በሩን ዘግተሽው ዛሬ ገበያ የለም ማለት ትችያለሽ አቺ በሩን ከፍተሽ ነው አይደል እንዴ ሰው እንዲመጣልሽ ጥሩ ነገር ይዘሽ ጥሩ ዋጋ ይዘሽ በሩን ከፍተሽ ንግቡ እያልሽ ነው ሰዎችን የምታስገቢው አይደል እንዴ
ስለዚህ ሴትም ልጅ በሯን ሳትዘጋ በሯን ከፍታ ያንን ሰው ወደ እሷ እንዲመጣና እንዲቀርባት ልክ እንደ ማግኔት መሳብ ትችላለች። የእሷ ኃይል የእሷ አቅም ይሄ ነው እያልኳት ነው። እሷ ደግሞ ኖ ትላለች። እንግዲህ ምን ትያታለሽ? እኔ ሲጀመር ከመጀመሪያው ነው የምከራከራት። አሁን መጥቼ ሌላ ክርክር ከማንሳት ከመጀመሪያ አትጠይቅም የሚል ሴት ልጅ አትጠይቅም ነገር ያስማማኝ አያስማማም። እኔም አልስማማበትም እኮ እኔም አልስማማበትም። አሁን እየተስማማሁበት ነው ወይ ደግሞ መጠየቅ የለባትም እያልኩ አይደለም፣ ግን ለክብሯ ሲባል ማለት ነው። አሁን ለምሳሌ ሴት ልጅ መታ ወንድ ልጅን እንደዚህ አፍቅሬሃለሁ ወይ አግባኝ ወይ ምናምን ብትለው ያ ሰው ምን አይነት አመለካከት ነው የሚኖረው? ዛሬ ለኔ እሺ ያለችኝ ነገር ለሌላውም እሺ ትላለች ነው የሚለው አይደል? እንዲህ አይነት አመለካከት ስላለው ያ ስለሆነ በወንድ ሲመጣ ያምራል በሚል ነው እንጂ የመጠየቅ መብት የላትም እያልኩ አይደለም። መብቷ ነው መጠየቅ፣ ምን ችግር አለ? እንደዛ አይነት አመለካከት ካለ ሴቶችን ለወንድ እንደዛ ያለ አመለካከት ሊኖረን ነው ማለት ነው። እንዴት? አሁን እንደ ባህል ወይ ነገር የሆነ ሴት ስትጠይቅ የሚባለው ነገር ትንሽ ሊይዘን ይችላል፣ እንደ ባህል ማለት ነው። ነገር ግን እንደ ተግባር አሁን አንድ ማቶኔን ስለጠየቀኝ ሌላ ቦታ ማይሄድን ብዬ ሴት ልጅ ወንድን ስትጠይቅ ሌላ ቦታ ፊት አሰበ እኔን ወንድ ልጅ ሲጠይቀኝ ሌላ ቦታ ይሄዳል ብዬ ማሰብ አልችልም አይደል? ስለዚህ የፉክክር ቤት ሳይዘጋ ያድራል ሊሆን ነው ማለት ነው። አንቺም አልሸነፍም እሱም አልሸነፍም፣ ሁለታችሁም ተራርቃችሁ ልቀሩ ነው ማለት ነው። እንደዛ ያዋጣል? ኧረ ግቢ ያው እሷም እጇን ሰጠች እኮ ጭራሽ ሳይለንት አድርገውልሽ ማዳሙ መጣችበት መሰለኝ። ሀላ ላይ ነው ያለችው። ሀላ የሚባል አፕሊኬሽን አለ፣ በሌላ አፕሊኬሽን ነው ያለችው እሷ ዩቲዩብ ላይ አይደለችም። በድምፅ ነው እየሰማቻቸው ያለችው። እንደዛ ነው እና እንደዛ ነው የሚባለው ነገር መስጋትም የለውም እኮ አልኩሽ። ሴቶች በራን ማንፈልገው አይነት ሰው ከሆነ ነው እንጂ የምንወደው ከሆነ አይደለም በራችን ልንዘጋ ተከትለን ሴት ልጅ ነገርኩሽ እኮ ሴት ልጅ የማትፈልገው ሰው ከሆነ ለምን ባናቱ አይተከልም? ምንም ግድ የላትም፣ ምንም ለዚህ ቦታ የላትም። የምትፈልገው ሰው ከሆነ ግን ያ ሰው የእሷ እንኳን ባይሆን የእሷ ለማድረግ ብዙ ዘዴዎች አሏት፣ ብዙ መንገዶች አሏት። ገባሽ? ቀስ እያለች ያንን ሰው ወደ ራሷ መሳት ትችላለች። አትችልም? ይሄ ነው እያናገረኝ ያለው። ሮዝ ነይ ማይክሽን ክፈችና አውሪ፣ ዝም አትበይ። የዛ የሰው ፍላጎቱ ታለው ብቻ ነው እንጂ ያንን ሰው የግሎ ማድረግ የምትችል ለጊዜያዊ ስሜት እኮ ልትችል ትችላለች። ለመሰለኝ አንደኛ ነገር ወንዶች በስሜት ጉዳይ ችግር የለባቸውም። ይሁን አንድ ቀን ሁለት ቀን ተቀምጠን ከዛ በኋላ የራሷ ጉዳይ ወዳኛለች ምናምን ይላሉ። ገባ እኮ እንደዛ የሚሉት መቼ መሰለሽ ሮዝ፣ ራሷ ፈልጋ ስትሄድ እኮ ነው። ራሷ ፈልጋ ወይ ደግሞ ራሷ ጠይቃ ስትሄድ፣ ይኸውልሽ ራሷ ጠይቃ ስትሄድ ያ ሰው ለሷ ጥሩ አመለካከት አይኖረውም። ምክንያቱም መጣችብኝ ስለሚል ብዙ ቦታ አይሰጣትም። ነገር ግን አሁን እኔ ለምሳሌ ማለት ነው አንድ ነገር ልንገርሽና ሁለት ሴቶች ኖረው ማለት ነው አንደኛዋን ጠይቂያት ጧት ጠይቂያት ከሰዓት እሺ የምትለኝ ከሆነ አንደኛዋ ደግሞ ጠብርግፍ እስከምን እንደው በግራ ቂጤ ነጭ ላጣም እስኪለኝ የምታለፋኝ ከሆነ ግን የምፈልገው ማንን ነው? እቺ ያለፋችኝ ነው የምፈልገው። ምክንያቱም በቀላሉ እንትን አትልም፣ አትሸነፍም። አንደኛ ብዙ ዋጋም ከፍዬባታለሁ፣ ብዙ መስዋዕትም ከፍዬባታለሁ። ጥያቄ አለኝ ወንዶች ማለት ነው ወንዶች ተንባዣም ዴነዝ ደደብ መሆናቸው ማለት ነው። ጮማ ራስ ነው ግድ የለም ተቀበለ። ጮማ ራሶች ነን እኛ ምንም አናስብም። እሺ ቀጥይ። ያን ምን ችግር አለው? አሁን አንዴ ሴት ልጅ አበቀርኩ ለአንተ የተለየ ስሜት አለኝ አለችክ አለች። እሺ ተመልከሙ አንተ ምንድነው ጣጣ ያን ተመልከሙ። ብዙ ጊዜ ወንዶች ምን ይፈልጋሉ መሰለሽ? መጀመሪያ ጊዜ ሲሆን ጥያቄው ከረበ እኮ ስንት ጊዜ ከርቧል። ከርቦታል እኮ አንድ ጊዜ በቃ ተከርበናል። የእኛን ነገር ተይው። ስለኛ ምንም ብትይኝ አልቃወምሽም። ስሚ ይኸውልሽ ሴት ልጅ መጀመሪያ ስጠይቅ ትንሽ ወንዱ እንትን የማለት እንትን አለው። ገባሽ? ፍራቻ አለው። ነገ ጧት ሌላው ቢጠይቃት ትሄድብኛለች ነው የሚለው። ነገር ግን ከተላመዱ በኋላ የእሱ መሆኑን ካረጋገጠ በኋላ የእሱ መሆኗን ካረጋገጠ በኋላ የፈለገ ብትለው ምንም ችግር የለውም። ጃሎ ብትለው አፍቅሬያለሁ ብትለው ብትሰነጠቅለት ብትቆረጥለት ምንም ግድ የለውም፣ ይቀበላታል። ነገር ግን ለመጀመሪያ ጊዜ ሲሆን ከሱ ነው መምጣት ያለበት ነው። እሺ ጥያቄ እሺ ጠይቂ። ምሳሌ አንድ ወንድ ልጅ ለአንድ ሴት ልጅ እኔ እኮ ለአንቺ ስሜት አለኝ አንቺን እኮ እወድሻለሁ ብሎ ጠየቃት። እሷም በአንድ ጊዜ ጥያቄውን ተቀበለች፣ ስለምትወደው ለሱ ፍላጎት ስላላት ማለት ነው።
በአንድ ጊዜ ብቻ ጥያቄውን ስለተቀበለች ያቺ ሴት ልጅ እዛው እንድሪጅ ላይ ሐሙስ ይኸውልሽ ሐሙስ ጠይቋት ዓርብ ቀን እሺ ካለችው ሰኞ ፍርድ ቤት በር ላይ ታገኛቸዋለሽ ክላሰር ይዞ ሲካሰሱ ይሄ ነገር በቃ ይጣላሉ በእርግጠኝነት ይጣላሉ እኮ ይጣሉ መጣላቱን እኔ ምን አገባኝ እና ለመጣላት ለምን ቀርባለሁ ሰው እንዴ ያጂ ጥያቄ ምንድን ነው ለሱ ስሜት እንዳለ እኮ አልኩሽ ለሱ ስሜት እንዳላት አንደኛ እሷ በተግባር ነው የምታሳየው በግብር ማለት ነው ለሱ ያላትን ክብር ለሱ ያላትን ፍቅር እየሰጠች ነው የምታሳየው እንጂ በአፏ አትናገርም በአፏ የምትናገረው መቼ ነው አላሄላ አይዛ ከማዳምሽ ጋር ነው ተፈልፈሽ እኔን አስቀምጣ ከማዳሟ ጋር ሞት ይዞብኛለች ለማንኛውም ሰላም ነው ከከከ አህለን ዚነት ሰላም ነው እንኳን ደህና መጣሽ ኑርያዬ ሰላም ብያለሁ ሁላችንም ሰላም ብያለሁ እንኳን ደህና መጣችሁ አውሩ እንጂ ሐሊማ ايش انزل لا ما راح طيب حشرة احنا حمام هاي من ياشر هات اسمع شوف فوق الدرج في المطبخ جنب الفرن اول درج السؤال لا السؤال مو يتمارق يفلكشوا على يمين في مو فيها دراج فيها دراج እኖ እሷ እያወራች ነው እዚህ ጋር እሷ እያወራች ነው ከሌላ ሰው ጋር እያወራች ነው ግን የእሷን ድምፅ ካልፈለግሽ መዝጋት ትችላለህ ችግር የለውም ችግር የለውም ውሽሟንም ቢሆን እናውቀዋለን ችግር የለውም ፕራይቬሲዋን እናውቀዋለን አትፍሪ የሚደበቅ ፕራይቬሲ የላትም ነፃ ሰው ነች በርግጥ ነፃ በጣም ምርጥ ሰው ናት እንዲያን ድብቅብቅ ህይወት የላትም ግልጽ ናት ሮዝ አንድ ሳይለንስ ላደርግሽ ነው እዚህ አትንጫጭ በዚህ ጨረሽ ሄደ ኧረ አልሄድም ምን አልሽኝ ሀያት ይሄ ልጅማ ብሬን ሳይሰርቅብኝ ለራሴ ወርጄ ልስ لا برسين يلا هيجي بقى شي ጨርሽና ነሽ ሸኙና ነሽ እሺ ማንቺን ሀያት ሀያት አማሩ ረያና አማ ተወታክሉ ለዛ ኮኔክት ሳይሆን ስለሆነ እንትን አይሰማም ችግር የለም አሁን ጨርሳለች ሳይለንት አድርገዋለች በነገራችን ላይ ቀላል ሰው እንዳትመስልሽ ይሄ አሁን ከሷ ጋር የሚከራከረው ልጅ ገና ህፃን እያለ ቢጫ እየቀዘነ ነው እሷ ያሳደገችው አሳድገው አሁን ጎርሙሶ ብራም ጫታምጪ ይከራከራታል ያረብ ልጅ ኦኬ በነገራችን ላይ እኮ አረባ ሰው ያልተዘከረለት ወይ ገና በጣም ብዙ ነገር የሚገባው ሰው ነው የማሰበው ነገር ነው ከዚህ በላይ ጀግናዎችም አሉ በጣም ታሪክ የሚሰሩ ማለት ነው አሁን እሷ ጎበዝ ናት አሁን ጅዳ ውስጥ ኢቃማ የሚፈልግ ሰው እሷን ያናገረ ሰው ባጭሩ መፍትሄ ያገኛል ከሚገርምሽ ኢቃማ ምናምን ታሰራለች ጎበዝ ናት ኢቃማ ትሰራል አዎ በጣም ጎበዝ ናት ግን የግድ ጅዳ ብቻ ለቤትኛው ቦታ ላይ ብትሆኚ ትሰራለች ሳውዲ ውስጥ ከሆንሽ ውስጥ አዋራ ያካፍለኝ እንታደርገው በጣም የምፈልገው ነገር ታይ እንጂ ኧረ በጣም ብዙ ኮኔክት አለች በጣም ብዙ ሰዎችን ታውቃለች ብዙ እንትን ትላለች ነጋዴም ናት የማዳም ኩሽና ኦፊስም አላት በቃ ማትሰራው ስራ የላትም ብታያት ሁለገብ ነች ጣፋጯንም እና የእውነት በጣም የምፈልገው ነገር ነው የሆነ ነገር አለና እዚህ ማውራት አይቻልም ችግር የለም ሰዎች እያፈራለፉ ነበር በውስጥ አገናኝሻለሁ ሀገባት ችግር የለውም በውስጥ ኮንታክት አድርገኝ አወራለሁ ማፊ ሙሽኪላ እየሰማሽኝም ከሆነ ወይ ሳይለንት ነው ትንሽ ቢያንስ 50 እንኳን ሰብስ ላይቭ ልግባ እንዴ ለምንድን ነው ላይቭ ማትገቢ ላይቭ በዜሮም እኮ መግባት ትችያለሽ ስታክ እያደረገ እንዳለኝ ስልክ ላይቭ ለመግባት የሆነ ቪዲዮ ምናምን ልከልኝ ነበር አይደለ በዛ ቪዲዮ መሰረት ስገባ ስትሪሚያት ስታክ እያደረገ እንዳለኝ ስትሪሚያት ላይ ነው ያለሽ
እሱን ተጠቅሜ ያለብኝ እንዲያለ አላስገባም ማለት ኦኬ ለምን ቢያለሽ ስትሪሚንግ ኖርማል በነፃ መግባት ትችያለሽ ምንም ችግር የለውም ቤተሰብ እንዴት ናቸው? ነኝ በቪዲዮ የምወጣው እናት ደግዬ እንዴት ነሽ? ሰላም እነሱ የቪዲዮ ልጃገረዶች ናቸው ታያቸው የቪዲዮ ድንግል ናቸው እነሱ ታያቸው አይወጡም ሃሎሚ ዘጋሹ እንዴ ድምጽ የለም እንዳትረሹ ዝም አትይልኝ ደግዬ እንዴት ነሽ? ትናንትና ጠፍተሻል አልመጣሽም ትናንት ጠፍተሽ ያንቺም የማንጋሊ ኔትወርክ ነው አረ ጤነኛ ኔትወርክ ያዙ ዩቲዩበር ሆናችሁ ኔትወርክ ከሌላችሁ እንዴት ነው የማንጋሊ ኔትወርክ አትግዙ አቤት ጸጉር እንግዲህ ሮዝ አመለጠሽ እዚህ ጋር መለጠሽ የጸጉር አይነት ተነፋነፈ ድምጽሽ ደግሞ አንቺ አረ የዚህ የደግዬ ጸጉር አመለጠሽ የሚያምር ጸጉር አረ ምን ሁማን ሄር እንዲያንተ ሁማን ሄር አለ እንዴ ሰኔ ጸጉር አይበልጥም ባክ አረ ባክሽ 9 ጸጉር አይደለሽ እንዴ ወረኛ ወላሂ ላዚም ተኒ ያ ታይ